ዛሬ በትምህርት ቤት ውስጥ አና መብት እንዳለው ከሚያስበው ባለጸጋው ልጅ ማቲው ጋር ተገናኝታ በፈጠሩት ክርክር ምክንያት አንድ የክፍል ጓደኛቸው በቪዲዮ ቀርጾ ማህበራዊ ሚዲያ ላይ ይለቀዋል። ቪዲዮው ወዲያውኑ በትምህርት ቤት ውስጥ የብዙዎች መነጋገሪያና የወሬ ማዕከል ይሆናል። ለማቲው ከፍተኛ የፍቅር ስሜት ያላት ሉሲ ይህንን ቪዲዮ ስትመለከት በቅናት ትቃጠላለች። በሌላ በኩል ማቲው ከጃክ ጋር እያወራ ሳለ ሉሲ ወደ ክፍሉ ትገባለች። በዚህ ጊዜ የሉሲ ጓደኛ ቪዲዮውን አውጥታ ለጃክ ታሳየዋለች። ጃክ በሁኔታው በጣም ተገርሞና ተደስቶ ማቲው ከአና ጋር ወሬ ለመጀመር መሞከሩን እያነሳ ያሾፍበታል። ማቲው ምንም ሳይናገር በዝምታ ቢዋጥም ሉሲ ግን በጣም ተበሳጭታ ይህ እኮ እንዲሁ በአጋጣሚ የተፈጠረ መገናኘት ነው፣ ነገሩን ማጋነን አያስፈልግም ብትልም በዚያን ጊዜ ግን በትምህርት ቤቱ ያለ ሰው ሁሉ ስለ ጉዳዩ አውቆ ነበር። ከክፍል መልስ ማቲው አናን ሲያገኛት በነገሩ ተበሳጭቶ ሊጋፈታት ይወስናል። እሷን እየተከታተለ እስከ ቤተ መጻሕፍት ድረስ የሚከተላት ሲሆን ጃክም ሳይታወቅበት ከበስተጀርባ ሆኖ ይከተላቸው ነበር። ማቲው ለአና ላንቺ ምስጋና ይግባሽና አሁን በትምህርት ቤቱ የሁሉም መነጋገሪያ ሆነናል ይላታል። አና ነገሩ ስላልገባት ግራ ስትጋባ ማቲው የተለቀቀውን ቪዲዮ ያሳያታል። የክርክራቸውን ምስል ማህበራዊ ሚዲያ ላይ ማየቷ አናን በከፍተኛ ሁኔታ ያስደነግጣታል። ምን እየተካሄደ እንደሆነንም ትጠይቃለች። ማቲው ይህ ሁሉ ያንቺ ጥፋት ነው ሲላት አናም እንዴት ሆኖ ነው አሁን የኔ ጥፋት የሚሆነው በማለት ንግግር ያጥራታል። አክላም አንተ ያን ያህል ምክንያታዊ ያልሆነ አካሄድ ባታሳይ ኖሮ ማንም ሰው ቅርጹ አይለቀውም ነበር ትለዋለች። አና ማቲውን የሚናገረውን ስትሰማ በከፍተኛ የፍትሃዊነትና የቁጭት ስሜት ተሞልታ እንኳንስ ሌላው ቀርቶ ትንሽ የግብረ ገብነትና የሥነ ሥርዓት ዕውቀት ቢኖርህ ኖሮ ለአንዲት ሴት ልጅ እንዴት ያለ ክብር መስጠት እንዳለበት ታውቅ ነበር ስትል ትገስጸዋለች። ጃክ ማቲው ለመጀመሪያ ጊዜ መልስ አጥቶ በአና ንግግር አፉ ተዘግቶ ሲመለከት በልጅቷ ጥንካሬና ድፍረት በእጅጉ ይደነቃል። በውስጡም ለአና ያለው አድናቆት በከፍተኛ ሁኔታ ይጨምራል። ባልተጠበቀ ሁኔታ የቅንጦት መኪና እየነዳች ትምህርት ቤት መምጣቷ በሀብታም ቤተሰብ ውስጥ ያደገውንና ባለጸጋው ልጅ ተብሎ የሚታወቀውን የጃክን ትኩረት ወዲያውኑ ይስባል። በትምህርት ቤቱ ያሉ ተማሪዎች ሁሉ አና የመጣችው ከባለጸጋ ቤተሰብ እንደሆነ ያስባሉ። እንዲያውም በትምህርት ቤቱ ታዋቂና ተወዳጅ የሆነችው ሉሲ በቅናት ተሞልታ በአካሄዷ ላይ ልዩ የትዕቢትና የማቅማማት ስሜት እያሳየች ይህች እንግዳ ልጅ ማን እንደሆነች ለማወቅ ትሞክራለች። ሉሲ የአናን የማህበራዊ ሚዲያ አድራሻ ለመጠየቅ ብትፈልግም የአና እናት ግን ብዙም ከቤት የማትወጣና ምንም አይነት የማህበራዊ ሚዲያ መድረኮችን የማትጠቀም በመሆኗ አልተሳካላትም። አና ብዙም የማትቀርብና የራቀች መስላ በመታየቷ ሉሲ ተስፋ ቆርጣ ከጓደኞቿ ጋር ትላት ትሄዳለች። ከትምህርት በኋላ አና ብቻዋን ወደ ቤት እየተጓዘች ሳለ ጃክ በመኪናው ቀርቦ ወሬ ለመጀመር ቢሞክርም አና ግን ጨርሶ አታውቀውም። ጃክ በትዕቢቷና ባለማወቋ ተሸማቆና አፍሮ አካባቢውን ይለቃል። በማግስቱ ማቲውና ጃክ ትምህርት ቤት ሲደርሱ አናን በድጋሚ ያገኟታል። ጃክም አጋጣሚውን ተጠቅሞ ወሬ ለመጀመር በመነሳት ትላንትና ሹፌሯ መጥቶ እንደወሰዳት ይጠይቃታል። አና ግን ስለ ሹፌር ምንም አይነት ነገር ተናግራ ሳታውቅ ይህንን መጠየቁ እንግዳ ይሆንባታል። አና ትታቸው ስትሄድ ጃክ ምንም ቅሬታ አልተሰማውም። ይልቁኑ በጣም ኩልና የምታስደምም ልጅ እንደሆነች ያስባል። ማቲው ግን በዚህ አልተደነቀም። በዚህ ጊዜ ጃክ ለማቲው ይህች ልጅ ወደፊት ፍቅረኛዬ ስለምትሆን እሷን ማሰብ እንኳን እንዳታስብ ሲል ያስጠነቅቀዋል። በዚያው ቅጽበት የማቲው ስልክ ይጮሃል። ወደ ዋናው ቢሮም ይጠራል። ይህ ትምህርት ቤት የተመሰረተው በራሱ በማቲው አባት ሲሆን በቢሮ ውስጥ ያለው ሰው ደግሞ የሱ አማች ነው። የማቲው አባት አማቹን የማቲውን ትምህርት በቅርብ እንዲከታተል ስላዘዙት አማቹ ወዲያውኑ በትምህርት ደረጃዋ አንደኛ የሆነችን ተማሪ የማቲው አስጠኚ እንድትሆን ይመድባታል። አማቹ ተናግሮ ሳይጨርስ አስጠኚዋ ወደ ክፍሉ ትገባለች። እሷም ሌላ ማንም ሳትሆን ራሷ አና ነበረች። ከቢሮ ከወጡ በኋላ ማቲው ይህንን የማስተማር ሥራ ለምን እምቢ እንዳላለች ይጠይቃታል። አናም በንዴት እየመለሰች ታዲያ አንተ ራስን ለምን እምቢ አትለም? ያን ያህል አቅሙ ካለ ሄደህ እምቢ በል ትለዋለች። ማቲው አና ሁል ጊዜ እሱን ስታየው ፊቷ እንደሚቀያየርና እንደሚበሳጭ ሲያማርር አናም ይህ እኮ የሚያበሳጩ ወንዶችን ስመለከት የማሳየው ፊቴ ነው ስትል ትመልስለታለች። በዚህ ጊዜ ማቲው የሆነ ነገር ትዝ ይለዋል። ቀደም ሲል በአንድ ሆቴል ውስጥ እንዳያት ያስባል። እንደ እውነቱ ከሆነ ግን አና ከዚያ በፊት በሆቴል ውስጥ አግኝታው የነበረ ቢሆንም ማቲው ግን በዚያን ጊዜ ወደ እሷ ዞር ብሎ እንኳ አይቷት አያውቅም ነበር። በመቀጠልም ወደ ጥናት ክፍሉ ያመራሉ። ማቲው መልከ መልካምና ሀብታም ቢሆንም ያን ያህል ብልህና ጎበዝ ተማሪ መስሎ አይታይም። ነገር ግን ሁልጊዜ የተለየ ስታይልና ውበት ስላለው የትምህርቱ ደካማነት ብዙም የሚያሳስበው አይመስልም። ልክ በጥናቱ ላይ ሳሉ ጃክ ወደ ክፍሉ ይመጣል። ማቲው ከአና ጋር በጣም ተቀራርቦ ሲያጠና ሲመለከት በመካከላቸው ከመጠን ያለፈ የጓደኝነት ስሜት እንዳለ ያስባል። ነገር ግን አና ማቲውን እያጠናችሁ እንደሆነ ስታስረዳው ጃክም ነገሩ እንዲህ ከሆነማ እናንተኑ ብቻችሁን ልተዋችሁ በማለት ክፍሉን ጥሎ ይወጣል። ይቺ ልጅ ውብ ናት፣ ግን ደግሞ ከልክ በላይ መሰሪ ናት። ፋይል ለማውረድ በሚል ሰበብ ተጠቅማ ማቲው የኮምፒውተሩን የይለፍ ቃል እንዲከፍትላት አታለለችው። ከዚያም በኮምፒውተሩ ላይ በምስጢር መቆጣጠሪያ ፕሮግራም ጫነችበት። እቤት እንደደረሰችም ሁሉንም ነገር መፈተሽ ጀመረች። እዚህ ጋር ለሁሉም ሰው የሚሆን ፈጣን ማስታወሻ አለኝ።
ላፕቶፕ የምትጠቀሙ ከሆነ እባካችሁ ከልክ በላይ ጥንቃቄ አድርጉ። ሁልጊዜም የላፕቶፓችሁን ካሜራ ዘግታችሁ አቆዩት። ዛሬ ማቲውና አና ሌላ ትልቅ ጭቅጭቅ ውስጥ ገቡ። ምክንያቱም ማቲው ጧቱን ሙሉ ቢደውልላትም ጨርሶ አልመለሰችለትም ነበር። አንድ ላይ ለማጥናት አቅደው የነበረ ቢሆንም አና ግን ሙሉ በሙሉ ቀጠሮውን አጠፈችበት። ከዚያው ጧት ቀደም ብሎ ቤተ መጻሕፍት ውስጥ ተገናኝተው ነበር። አና እንዲያውም ተቀይረሃል እያለች ማቲውን ታሾፍበት ነበር። ይሄ መቼም የማይጠናው ሰውዬ ዛሬ ቤተ መጻሕፍት መጣ ስትል፣ ማቲው ግን ዕውቀቱን ማጣጣሏን እንድታቆም ነገራት። አና እየሳቀች ከመልከ መልካምነት ውጪ ጭንቅላት ያለው ማሰብ ያንተ ስራ አይደለም አለችው። ከዚያም ከሰዓት በኋላ አብረው ለመከለስ ተስማሙ። ነገር ግን አና በድንገት ከአክስቷ ስልክ ተደወለላት። አክስቷ እናቷ እንደጠፋች ነገረቻት። አና ይህንን ስትሰማ ደንግጣ እናቷን ለመፈለግ እየሮጠች ወጣች። ነገሩማ እንዲህ ነው። እናቷ ልጇን ከልክ በላይ ናፍቃው ወደ መቃብር ስፍራ ሄዳ ኖሯል። በየቀኑ በሐዘን ማዕበል ውስጥ ተሰምጥ ነበር። የቤተሰብ ትስስር በፍጹም ልትበጣጥሰው የማትችለው ነገር ነው። ዓመታት ቢያልፉም እንኳ ናፍቆቱ በፍጹም አይደበዝዝም። አና እናቷን ለመፈለግ በመውጣቷ ምክንያት ከማቲው ጋር የነበራትን የማጠናናት ቀጠሮ ረሳችሁ። በዚህም የተነሳ በትልቅ ጠብ ተለያዩ። እናም ተቀያይመው ተራራቁ። በዚያው ቅጽበት ግን ጃክ ርዕሰ መምህሩን ለማየት ሄደ። በማቲው ቀናቶ እሱም አስጠኝ ፈለገ። ርዕሰ መምህሩ ምንም ችግር የለም አሁኑኑ አዘጋጅልሃለሁ፣ ብቻ አንተ ጠንክረህ ማጥናትን እርግጠኛ ሁን አሉት። ጃክም እንደሚያጠና ቃል ገባ። ከዚያም በድንገት በሩ ተንኳኳ። ለመልመጥመጥና ለማሽኮርመም ከልክ በላይ የምትጥር ሴት ልጅ አየ። ጃክ ይህ ነገር እንደ ግዠት ሆነበት። እሱም እኔ የተስማማሁት ለዚህ አልነበረም፣ መሰረዝ ፈልጋለሁ አለ። ነገር ግን ርዕሰ መምህሩ ፍንክች ሳይሉ ጥያቄውን ውድቅ አደረጉት። መልካም ዕድልና ጥሩ ውጤትም ተመኙለት። በማግስቱ አና ለማጥናት ማቲውን ልትፈልገው ሄደች። በዚያን ቅጽበት ማቲው ከጃክ ጋር እያወራ ነበር። አና ማቲው ወደ ውጭ እንዲወጣ በምልክት ጠራቸው። ስለዚህ አብረው ወደ ውጭ ወጡ። ሉሲ ወዲያውኑ በቅናት ገንፈላ ወጣች። ጃክ ደግሞ በአይኖቹ ሊያቃጥላቸው የሚፈልግ ይመስል በትኩረት አያቸው። ማቲው ለአና ከእንግዲህ እኔ አላስጠናሽም አላት። አናም ታዲያ እኔ ምን እንዳደርግ ነው የሚፈልገው? ለርዕሰ መምህሩ እንደማጠና ቃል ገብቻለሁ ስትል ጠየቀችው። ማቲው ግን ያንቺን ጠባይ መታገስ ሰልችቶኛል አላት። አና የትናንቱን ነገር እንርሳውና ሁለታችንም ወደፊት እንቀጥል አለችው። ማቲው ግን እምቢ አለ። እስካሁን ድረስ ማንም ሰው ቀጥሮት አጥፎበት አያውቅም። ነገርም አና ትዕቢተኛ እየሆነች እንደሆነ አሰበ። አናም ታዲያ ምን እንድታደርግ ነው የምትፈልገው? እንደ ሕፃን ልጅ ማላቃቀስህን ማቆም ትችላለህ ስትል ጠየቀችው። ማቲው ይቅርታ እንድትጠይቀው ነገራት። አና በዚህ ነገር ላይ ሳቀች። የማባበያ ንግግር የሚያስፈልግህ ሕፃን አይደለህም። ማቲው ግን ይቅርታ ካልጠየቅሽኝ ክፍል አልገባም አለ። አና ከዚህ ትልቅ ሕፃን ጋር ምን ማድረግ እንዳለባት ግራ ገባት። በኋላ ክፍል ውስጥ አና ቀስ እያለች መሳቋን ቀጠለች። ማቲው ምንድነው የሚያስቅሽ ሲል ጠየቃት። አናም እንዳትቆጣ ቃል ከገባህልኝ እነግርሃለሁ አለችው። ማቲው እንደማይቆጣ ቃል ገባላት። ከዚያም አና ተዘጋጅታ ትንፋሽ ወሰደች። ቅድም ማቲው ፊቱን አኩርፎ የነበረበትን መንገድ መኮረጅ ጀመረች። እነዚህን ያዝ፣ የኔ የትምህርት ማስታወሻዎች ናቸው። ከእንግዲህ ትምህርት ምናምን ማጥናት አልፈልግም